ከአፈሳ እንዴት አድርገህ ራስን ማዳን ትችላለህ? ወጣት ስማ፣ ልብ ካለ ልብ በል፣ ጆሮ ካለ አድምጥ ወንድሜ። ስቲል እቺ ነገር ማለት ነው ቁም ነገሯን በቀልድ አድርጌ እስካሁን እየነገርኩኝ ነው ያለሁት። ነገር ግን አሁንም የምንሰማው ነገር እጅግ አሰቃቂ ነው። ባካችሁ ወጣቶች ራሳችሁን ጠብቁ። አንደኛ በየጥጋ ጥጉ፣ በየመንደራ መንደሩ፣ በየጫት ምናምን ስር አትገኝ ወንድሜ። እዛ ቦታ ከተገኘ ገባ፣ እመነኝ፣ ያለምንም ርህራሄ ገብተሃል። አንደኛ ራስን ቢዚ አድርግ፣ ራስ ላይ ስራ፣ መጽሐፍ ውስጥ ራስን ደብቀው። የዛኔ ይሄ ጊዜ ያልፍልሃል። እውቀትህን ዊዝደምህን እያበረታ አሪፍ ቦታ ትሆናለህ። ይህንን ነገር ታሳልፋለህ። ስለዚህ ራስን መጽሐፍ ውስጥ ደብቀው። ሁለተኛ ስራ ከሌለ እቤት ተቀመጥ፣ እቤት ቁጭ በል። በቃ ሲቪን ኦንላይን ስራ በመፈለግ ምናምን በቃ የተለያየ ነገር በማድረግ እቤት ቁጭ በል። አለበለዚያ ማለት ነው እንክፍ ዝርግፍ ስትል መያዝ አይቀርም። እንደዚህ አይነት ሰው ደግሞ ገበአት ነው፣ ማብረጃ ነው ወጥቶን። ስለዚህ ስራ ከሌለ እቤት ቁጭ በል ወንድሜ። እርግጥ ትላለህ፣ ፊትም ቀላቀላ ይላል፣ ይመቻል። ስለዚህ ቤት ተቀመጥ ወንድሜ።